ባቢ እማሚ ብሩን አቆየኸው እያለች ነው። ዛሬ ወይም ነገ ይገባልሻል በያት። ይሄ ደግሞ የማን መኪና ነው? የቦስ ነው። ቀይረው እንዴ? አራ ደግሞት ነው። ለዛ ነው ደሞዛችን የዘገየው። ዛሬ ይገባል ብለዋል። አለቃ ቆንጆ መኪና ነው የገዛው። ለምንድን ነው የሚጎራው? ለሰራተኛ ፊት መስጠት አያስፈልግም ሲባል አልሰማህም? እኛ የቤት ሰራተኞች አይደለም የተማረን ሰዎች ነን። ወንበሩ ይለያይ እንጂ እኛም እንደነሱ ተቀጣሪዎች ነን። ሁለታችንም ከበላያችን አዛዥ አለን። ዲግሪ ስላለን ባንሰራም ይከፍለናል። ካልተመቸኝ ለቅቄ ሌላ መስራት እችላለሁ። ጉልቻ ቢቀያየር ወጥ አያጣፍጥም ሲባል አልሰማህም? ዝም ብለህ አንገትህን ደፍተህ ስራ አንስራ። ከዚህ ወጥተህ ሌላ ቦታ መግባት ቆንጆ ደሞዝተኛ ካላደረገ ምን ያደክማል? ሰዎችን ቀጥረ ማሰራት ማትችልበት ደረጃ ላይ ከሆንክ ሁሌም ቅጥረኛ ነህ። አንድ ሰው ሀብታም ሲሆን ብዙ ሰው ደሃ ይሆናል። ደሞዝ ገባ። በዚህ ወር ብዙ ተበደርክ እንዴ? ኦፍ ለካ እሱም አለ። ስንት ይተርፋል አንተ? ከ9000 ላይ ለክራይ 4500፣ ለአስቤዛ 2800፣ ሱቅ ዕዳ 900፣ ለልጄ ተቆራጭ 1500። ሌላውን እንዴት እንደማልፈው አላውቅም። 800 ዕዳ አለባ። ከቀጣዩ ደሞዝ መበደር ጀምሬያለሁ። እና ወሩ እንዴት ነው የምጨርሰው? እኛ እንደዚህ ነን። አንድ ሙያ ለመምረጥ 12 ዓመት መፍጀት ይጠበቅብናል። አንድ ቀን እንዲከፈለን ከ16 ዓመት በላይ እንፈጃለን። እኛ ዳዎች ነን። በሰጡን እንጂ በመረጥነው አንኖርም። አስፈላጊነታችን ለሌሎች እንድንሞት ነው። አብዛኛው ሰው አንድ ቀን ተከፍሎት 30 ቀን ይኖራል። ቲማቲምና እንጀራ እንዳትረሳ። እሺ፣ ሌላ የምትፈልጊው ነገር አለ? ሄሎ ባቢ። ሄሎ ባቢ። ስልክ የዘጋ መሰለኝ። በቃ ሰክቼ ተመልሼ እመጣለሁ። እስከ መች ነው ለገዛ ልጅ ቤት ድረስ የመጣው ገንዘብ የምጠይቀው? እስከ ቤት ድረስ የሚያመጣሽ ጉዳይ የለም እኮ። ስለዚህ ለፍርድ ቤቱ ሄጄ እየከፈለኝ አይደለም ብዬ ልናገር? ደሞዜ ዛሬ ነው የገባው። ፍርድ ቤቱ በ26 ክፈል ብሏል። ከዚህ በኋላ እዚህ አልመጣም፣ እዛው እንገናኝ። ቢያንስ ብቻሽን መተሽ ብትጠይቂኝ ምን አለበት? አባቷ እያስራባት እንደሆነ እያየች ማደግ አለባት። የኔ ልጅ እኔ ተቀጥሬ ነው የምሰራው። ስፈልግ የማገኘው ገንዘብ የለኝም። አሰሪዎቼ ናቸው በፈለጉት ሰዓት የሚከፍሉኝ። ቢኖረውም ያው ነው። አባዬ ከንፈር እኮ ደርቋል። ደረቀ እንዴ? ውሃ ጠምቶኝ ነው። እኛ ቤት እኮ ምግብ አለ። ሄደህ ካትበላ? ሌላ ቀን እበላለሁ። እሺ፣ እወድሻለሁ። ስልክ እኮ አልሰራልኝ። እዚህ ሆነ ነው እንዴ? እሺ፣ አዲሷ ተረኛ እሷ ነች። መተዋወቁ አይቀድምም? ልጁ ነች፣ ተዋወቂያት። መቼስ ያንተ ጉድ እንደ ተከታታይ ድራማ ክፍል ይኖረዋል እንጂ አያልቅም። አውቃታለሁ። ጨዋና ቆንጆዬ ልጅ አላቸው። የእናቷ ውጤት ነው መቼም። አባቷ አይበቃም? ምን ነው አዲሷ ልጅ ፊት ስላንተ ሲወራ መስማት ፈራ? ጥሩ እናት ልጇ መስማት ያለባትን ነገር ታውቃለች። ጎበዝ ሴትም ዋጋ መሆን እንዳለባት ታውቃለች። ጎበዝ ሴት ያለችበት ሁኔታ ጥላት ሄድም መቀየር ባትችል ታስተካክላለች። ስንት ዓመት ማቀውን ሰውዬ ዛሬ መተሽ ልታስተዋውቂም ባልሆነ። ድንጋይ ባህር ውስጥ ስለቆየ መዋኘት አይለምድም። ዶሮ ክንፍ ስላለው እንደ እርግብ አይበርም። ያለያየን አለመተዋወቅ ሳይሆን አለመቻቻል ነው። ሰው ነኝ፣ አላጠፋም አልልሽም። ልሳሳት እችላለሁ፣ ግን ደህና ሰው ሳገኝ ደህና እሆናለሁ። አትሆንም። አንተ እኔን አሳብደህ ደህና አትሆንም። ስለ አንቺ አይመለከተኝም። ፍርድ ቤቱ እኮ አለያይቶናል። ፍርድ ቤቱ ወረቀት ቀደደ እንጂ ከአንተ ያገኘሁትን መከራ አልቀነሰም። እንካ። ምንድን ነው? ለእናትህ ሌላ ልጅ ላመጣልሽ ነው ብለህ ንገራት። ዛሬ ስራ አገባም እንዴ? ከሰዓት እገባለሁ። ቦስ እያበደ ነው። ዝም ብለህ ከሰዓት ፊት ናስገር። ችግር የለውም። ሰውየውን ታውቋላ? ማረጌን አሳየኝ ስልህ አሰሬን አሳይተህ ልትገለኝ ነው? ልጄን አየሽው አይደል? ካላሳደኩት ምን ያደርጋል? ያችን ልጅ ለምን አቀረብሻት? የልጄን ልጅ ለማየት የማየው ስቃይ ነው። አንተ መዘዝ እንጂ ክብር አታውቅም። ተማራልሽኝ፣ ተማርኩልሽ ማልወደውን ትምህርት። አግባልሽኝ፣ ሳልፈልግ አገባው። ለምን ትቃጠላለህ? ፍታልሽኝ፣ ፈታው። እሺ ምን ልሁን? የማሪቱ ልጅ እናቱ ያለችውን ተምሮ አሁን ያለው የት ነው? ያደለውማ እንደዚህ ነው አለሁ እንጂ እኔ። የአልማዝ ልጅም እኮ ቤተሰቡን አልሰማም ብሎ በራሱ መንገድ ስኬታማ ሆነ። አልማዝማ ልጇ ከሀገር ሀገር ያዞራታል። እኔንማ ዋልድባ እንኳን ይወስደኛል። እንኩ ማዘር። ምንድነው ልጄ? ዝናሽ ቆንጆ ማር ነው ቅመሽ ይብላሻለች። ዝናሽ ተርፏት ነው የምታካፍለኝ? እኛ ደሃ ነን፣ ለመስጠት እስኪሞላን አንጠብቅም። ካለን ላይ መስጠት እንችላለን። ተርፎት ከሰጠ በላይ ካለው ላይ ያካፈለ ባለጸጋ ነው። ያለሽን መቆጠብ እንዳልማዝ ከሀገር ሀገር ያዞራል።
አልማዝ እኮ በየጊዜው ባንኮክ የምትሄደው ልጇ የሰውነቱ ደም በየጊዜው ስለሚቀየር እሱን ለማሳከም ነው። እግዚአብሔር እኮ ድንቅ ነው። እኛ ያጣን በሚመስለን ነገር ውስጥ እየጠበቀን እንደሆነ የምናውቀው ዘግይቶ ነው። አብዛኛው ሀብታም የኛ ድህነት የለውም። እኛ ደግሞ ሀብት የማይፈታው ችግር አልገጠመንም። ደሃን ሲወድ የሚያካፍለው ከህይወቱ ነው። ህይወት ደግሞ ከምንም ጋር አይነጻጸርም። ሄሎ፣ አቤት። ዮሐንስ ተሾመ ከዘንባባ ሆስፒታል ነበር የምንደውለው። የህፃን ቃል ኪዳን ወላጅ ነው? ልጄ ምን ሆነች? ድንገተኛ ክፍል ስለሆነች በአስቸኳይ ነው። እናቷ የለችም? ሰዎች ናቸው ያመጧት። እጇ ላይ ካለው ወረቀት ነው ስልኩን ያገኘነው። እሺ፣ መጣሁ። ይቅርታ፣ የደወሉለትን ደንበኛ አሁን ማግኘት አይችሉም። ስልካቸው አይሰራም። ቦታውን ግን ልክ ነህ? አዎ፣ ምንም አልሳትኩም። ሄሎ፣ ባዶ ሜዳ ላይ ምን ያንጎራድድሃል? ማን ልበል? ስልኬንም አጥፍታል። በዚህ ልክ እኮ አባት ገዳ አይደለም። ለምን ጠላኸኝ? ሚልዳ፣ ልጄ የት ናት? እንኪ አውሪው። ሄሎ አባዬ፣ ደህና ነሽ ቃልዬ? እናቷ እያለች ምን ትሆናለች? አንቺ ነሽ እዚህ ቦታ የጠራሽኝ? ለልጅ ያለው ቦታ ከዘመናት በፊት ለእኔ የነበረን ፍቅር አስታወሰ። ቢያንስ እንደዚህ አይነት የልጅ ቃቃ ጨዋታ ላይ እናቴን ባታሰቃያት ምን አለበት? የኔም እናት አንተ በፈጠርከው ስህተት እኔም ባየሽ ቁጥር ትሰቃያለች። ተግባብተን ወልደን ተለያየን። ይሄ እኮ ብዙ ሰው የሚኖረው ህይወት ነው። ምኑ ነው ስቃይ? ለአንዳንድ ደግሶ አግብቶ ልጅ አሳቅፎ ተዋት እየተባሉ ልጅን ከሰው ክፋት ጋር ስሎ የሚያሳድጉ እናቶች ነው የምትለው? ባሏን የፈታ ሴት ከልጅ በላይ የተሰበረ ማንነቷን ሰብስቦ መያዝ ይፈትናታል። ሁለት ሰው መሆን አይከብድም? ግን ለልጇ ስትል እናትም አባትም ትሆናለች። ማንም አያዝንላት። እማ አትጫወችም እንዴ? ይበቃኛል። ትጨናነቃለህ እንዴ? ለምን ጠየቅሽ? እማዬ ትጨናነቅም ትላለች ሁሌ። እውነቷን ነው። ከእናቴ ጋር አብራችሁ መኖር አትችሉም? አሁን እናትሽ ደስተኛ ስለሆነች እኮ ነው የተለያየ ነው። እሷ ተደስታ አታውቅም። ለምን? ሁሌ አንተን ታስባለች። ሰዎች ደስተኛ ነው ሲሏት ትናደዳለች። ለዛ ነው የምትደውለው። አንቺ ይህንን ለምን አወቅሽ? እንደወለዳችሁኝ ብቻ ነው የምታውቁት? እንዴት? እኔ እኮ እናንተን ነው የማውቀው። ሌላ ነገር እንዳውቅ እያደረጋችሁኝ አይደለም። ቃልዬ ደህና ነሽ? ወላጅ የሌለውን ልጅ ኬት ያመጣል? ምንድን ነው? ጭንቀት ማስታገሻ ነው። ከዛ ደህና ትሆናለህ። ቢያንስ እኔ ጋ ይቀራል። ሌላውን ላለመጉዳት እሞክራለሁ። ብር ስታገኝ አብራችሁ መኖር ትጀምራላችሁ። መከባበር የራቀበት ትዳር ገንዘብ አያጸናው። ገንዘብ ስጋ ሊገዛ ይችላል። ጥሩ ስጋ ወጥ ምንሰራው ግን እኛ ነን። ወላጆች ሲለያዩ አንድ ነገር ይረሳሉ። መለያየት ለነሱ አዲስ ምዕራፍ ነው፣ ለልጅ ግን በልብ የሚቀር ትዝታ ነው። ወላጆች ሲለያዩ ልጆች ዝም ይላሉ፣ ልባቸው ግን ብዙ እንባ ይይዛል። ለመለያየት ስታስቡ የልጃችሁን ልብ እንዳረሱ